እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። ሰላም ልጅ ስፓይደርማን ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። ግን ሊቀርብ ነበር እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ አይምር እሺ በቃ እሺ እንደዚህ አይ አስተካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ እሺ። ያቺ ልጅ አወቃት እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴትዮ እንደሆነች እንዴ ወልዳ አጣራኝ አግብታ ምን ብላ እንዴ? አፍስ አልታጠብ ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝም? ከባለፈ ጀምሮ ማለት ነው። አልጠራችኝም። እናንተ ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት ያየኋት ሶስት ያየኋት ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ? ግን ወልዳ አጣራኝም። ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትመጣ አፍስ እዚህ ጫካ ውስጥ ለ20 ዓመት ብቻውን ከሰው ተነጥሎ እየኖረ ያለ ግለሰብ አለ። ዛሬ ከዚህ ጫካ ወጥተን ወደሚያምር ቤት ወደ ከተማ እንወስደዋለን። እንዴ ና አው አገኘ ነው። አይዞህ እኛ ሰው አንጎዳ፣ እኛም ሰዎች ነን። ተረጋጋ እባክህ። ይኸውልህ ከዚህ ጫካ ወጥተን ወደ ጥሩ ቤት ልንወስድን የመጣ ነው። እኛም ታዲያ ያመራነው ወደ ሊዲያ ፕሮፐርቲስ ነበር። ለሳር ቤት ለቦሌ ኤርፖርት ቅርብ ሆነው በመሃል ቡልጋሪያ ላይ G+16 የሆኑ አፓርትመንቶችን በ94216 ብር እየሸጠ ይገኛል። እንዲሁም 4 ቤዝመንት መኪና መቆሚያ ያለው ከግራውንድ እስከ 3ኛ ፍሎር ድረስ ለንግድና ለቢሮ የሚሆኑ ሱቆችን ከ4ኛ ፎቅ ጀምሮ ሌክዠሪ የሆኑ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶች በ15% ቅድመ ክፍያ እና 100% ሲከፍሉ ደግሞ 20% ዲስካውንት የሚያገኙበትን ምርጥ የረጅም ጊዜ ሀሴት ይዘንላችሁ መጣን። ሊዲያ ፕሮፐርቲስ። ነመስቴ፣ እኔ ከህንድ ነው እዚህ የመጣሁት ለዚህ ትልቅ ሰርግ ስል በመጀመሪያ ለሙሽሮቹ እንኳን ደስ አላችሁ ማለት ፈልጋለሁ። ግን ከዛ እዚህ ድረስ ስመጣ ባዶ እጄን አልመጣሁም። የሚገርም የህንድ ዘፈንና ዳንስ ተለማምጄ ነው የመጣሁት። ስለዚህ ዲጄ ክፈትልኝ። ወንድሜ ብቸኝነት ይሰማል? ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች